እየተቆጣኝ ነው? አይ እየመከርኩሽ ነው። ለካ ትናንትና ያው እያልሽ እየጠቆምሽልኝ ነበረ ማለት ነው ለሌቦቹ። የሌባ ተባባሪ ነሽ አንቺ። ኧረ እኔ ሌባ? አዎ ሌባ። ኧረ በደንብ ለጥጪው፣ ሳቢው እንደ ላስቲክ። ምነው አንቺ እዚህ መሀል አናቴ ላይ ፊት ጣልሽ? እኔን ፊት ነው እንጂ ውሃውን መያዝ ከቻለ ፈንዳሜንታሊ ለዘመናት ተነፍገን የነበረውን የውሃ መጠበቅ መብታችን እናስጠብቃለን። ይሄ ግድብ አንዴ አሁን ሰሞኑን የምናደርገው ካምፔን አለ። ግድቡ መሞላት አለበት የምንለው አንዴ ግድቡ መሞላት ከተጀመረ ይሄ የነሱ ጥጋብ፣ ይሄ የነሱ አካሄድ አይሰራም። ጀዋር መሐመድ የአልሲሲንና የግብፅን ህዝብ ጥጋብ ሊያስተነፍስ ነው። ጀዋር በአባይ ጉዳይ ላይ ያለውን ግልጽ አቋም ተናግሯል። በኢትዮጵያ ፎሬን ፖሊሲ ላይ ከኢትዮጵያ ፎሬን ፖሊሲ ኮርነርስቶን ውስጥ አንዱ የናይል ጉዳይ ነው። ግልጽ የሆኑ ዘመን ተሻጋሪ አቋሞች አላት ኢትዮጵያ፣ ግብፅም አቋሞች አላት። ጀዋር መሐመድ ከአዱ መድረክ ጋር ባደረገ ቆይታም ስለ ህዳሴው ግድብና ከግብፅ ጋር የመጠርጠሩ ጉዳይ ላይ ጥያቄ ቀርቦለት ምላሽ ሰጥቷል። ጀዋር ምን አለ? ድምፁን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ይህ ታማኝ ሚዲያ ነው። አዲስ አበባ ቤት አዲስ አበባ ቤት ጋልጅ ቆንጆ ልጅ አለች ጎረቤቴ ቤቴ 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 አንድ ላይ ቤቴ ቤቴ አንድ ሸጋ በሌለበት ሰፈር ተወልደን አድገን እኮ ጉዶን አዲስ አበባ አዲስ አበባ ስትቆረቆር መቆርቆሪያ ይዛ ከወጣች ፋራ አሮጊት ጋር ነኝ። ምን በደልኩሽ? ምን ነው የሟች ነፍሱ ምላሱ ላይ ነው አሉ። ምንድነው እንደዚህ መቅበዝበዝ? እንደዛ ከሆነማ አንቺ እኮ ገና ስትወለጂ ነበር ፍግም ማለት ነበር። እሳቸው ሲወለዱም ታውቅ ነበር? እውነትም አርጅታል። እውነት ወርቆ ነው ነገርኩህ እኮ አፈር ፈጭተን ጭቃ አውክተን አብረን ያደግነው ስላችሁ አውቃችሁ አባታችሁን ማስረጀት መስሏችሁ ዝም አላችሁ። ኧረ ተይ እባክሽ ደዛ። እኔ ስወለድ አንቺ የፈጨሽው አፈር ግብጽ ደርሶ ስንት ሰላጣ በቅሏል መሰለሽ። ይሄ እኮ በራዬ እናቴ በልጅነቴ ሳትፈገፍገኝ ቀርታ ነው እንጂ ገና የ29 ዓመት ልጅ ነው። 29 ድሮም እኮ እኔ እንዳልተወለድኩኝ እጠረጥር ነበር። አንዱ ኔጋ እንዲህ ተኝቶ ስቴጁ ስር እንዲሆኑ ወደ እኔ ከላሹን እንዲህ ያነጣጥረዋል። እንዲህ ሳየው ወደ እኔ ነው። ዞር ስል ድንጋይ አገኘውና በድንጋይ መታሁት። ያ ወደ እኔ ማይነጣጠረው ነው። አዎ በድንጋይ መታሁትና የራሱን ከላሽን ተቀብዬው የሶስት ክፍለ ከተማ አራዳ ዛሬ ተበላ። Medico gattai me ija keessa silala akajaiba Medico gattai me ija keessa silala akajaiba Salam walkalling way wandime Salam walshilling way ዋናው ሰላም ፈርከኛ ይበሉኝና ያው ለጨዋታ ብትሆን አባትሽ በጠጅ አይደለም በፈንጂ ራሱ ንቅንቅ የሚለው አይደል? የዛሬ ልጆች ግትር ናቸው የሚላቸው ነፍስ እየጠጡ እስከ መጨረሻው የጠጅ ጠብታ ድረስ ልፋለማቸው ዝግጁ ነው። ባሻ መጥቶ ቀረጥፎ ሳይበላን ቀጥ ብለው ወጣ። ባሻ ሁሉም ነገር ወደ ጦር ግንባር ነው አይደል? ደህና ዋላችሁ። ልጃችንን በፓስወርድ ቆልፈ ሄደ። ምን አለ ከቤት ራሱ ስትወጣ ፓስወርዱን ለኛ ነግረህ ብትወጣ። ፓስወርድ ነው ወስዱታል እኮ አባዬ። በህግ አምላክ ባሻ
ቤት ያከራየው እንዴ ልጅ ነው ያከራየው እሱ ደግ ሰው ጥሩ ሰው ስለሆንኩኝ እኔ ተከራይቼ ቤቴን ልቀቅልህ አዩ አይደለ ይሄን ያህል ነው ደግነቱ በሳዑዲ አረቢያ ኢጃዛ ቤቶች ተዘብዝፈው የሚቀመጡ ወንዶች ቁጥር እየጨመረ መምጣቱን የኢጃዛ ቤት ሚኒስትሩ ገለጸም። ከዜናዎቹ ጋር ደረሰው አብድንኛ አብራችሁን ቆዩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደረሰው አብዴት ዩቲዩብ ቻናል ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? ከዜናዎቹ ጋር ወንድማችሁ አብድነኝ አብራችሁን ቆዩም። በሳዑዲ አረቢያ በከተማ አካባቢ የሚገኙ ወንዶች ኢጃዛ ቤት ተዘፍዝፈው ስራ መፍተታቸው ተሰማም። ይህ በእንዲህ እንዳለ እነዚህ ወንዶች ስራ የፈቱ በመሆናቸው ወደ ገጠር ወጥተው ግመልና በጋቸውን እንዲጠብቁ ወይም ኢማራ ቤት ገብተው ስራ እንዲሰሩ አስገንዝበዋል። በገጠር የሚሰሩ ወንዶች ወደ ከተማ ደውለው በሚጀናጅሩበት ሰዓት የበጎች ድምጽ ባለ ቁጥር ስልክ እየዘጉብን ነው ሲሉ የገጠር ወንዶች ያስገነዘቡም። ይሄ የደረሰበት ደረሰው አብዲ ለሴቶች መልእክት አስተላልፏል። እንደዚህ የምታደርጉ ቆልዓ ትግራይ ወይኖ ሽሙን ማኖ ቆልዓ ትግራይ ሞኖ ሽኮሪና አሸሞና ሸሞና የድንቁ ደያሳ ሜማሉ መኪያስ ያበዳሱ ወንድኛ በረኮኮ ወንተዊቱ ዋንከቢከ ያዱራክ ቢዘበላቱ የድንቁ ደያሳ ሜማሉ መኪያስ ያበዳሱ ወቢካ በረኮኮ ወንተዊቱ ዋንከቢከ ያዱራክ ቢዘበላቱ Warrikan kan dafka Kenya guru Oromia keessa nu dugugun bitata xiyyaara markaba mataasa obbodii kun hospitaala ijaare du'a walchayyeessa parampaparampa Anfakeessu miti yaalamii koodhuguma konkaasa yuunivarsiitii Rifti Vaaliisaa leeqeerroo qaree bobbaasa. ኢትዮጵያዊ ስትሆን በቃ ዝም ብለህ የናጠጥክ ሀብታም ነህ። ሸማ እንዳታስብ ዶርዜ የሸመነው ጉራጌ ሲሸጠው ሽሮ ሜዳ አለልህ። ቆጮ ነው ያማረህ ወልቂጤ ልውሰድህ ምን ፏፏቴ ፈለክ ሐይቅ ላይ መዝናናት ጣና እንሂድ ዝዋይ ጫሞ እንሂድ አባይ የት ልውሰድህ አቦ ጨዋታ ካማረህ ጣጣ የሌለበት ድሬ ምን አለበት? እሺ ምን አማረ ታሪክ ቅርስ ማየት አክሱም ያለልህ ጎንደር ፋሲለደስ ሶፍ ዑመር አልነጃሽ ንገሪኛሙ ምን ነበር ያማረሽ? ኢትዮጵያዊ አይደለሽ? ጋምቤላ ወርቃለሽ አፋር ቆንጆ ፍየል መርጦ ያረደልሽ ሶማሌ በግመል ያንሸራሸረሽ በመስራቅ በምዕራብ በሰሜን በደቡብ ቁንጅና ተፈጥሮ ቅርስ ብትይ ባህል እንዲ ተከምሮ አሻግረሽ ያየሽ ቂም በቀል ረስተሽ ይቅር ተባብለሽ ተቃቅፎ እየሳቁ አብሮ መብላት ካለሽ